ሰላም እንዴት ናችሁ? ውድ የያሬድ ዩቲዩብ ቻናል ተከታታዮች አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ ይሁኑ። አሁን ለደረሰ መረጃ ሰሞኑን ጂንካ ላይ የታየው የወረርሽኝ ኢቦላ ዙሪያ ግን ከኢቦላ የሚከፋ እንደሆነ መረጋገጡ ተነግሯል። ወረርሽኙ ማብረገረግ የተሳበ ቫይረስ የሚከተለው በፖሊሲ መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ሆኗል። ዩኬ ጥገኝነት ጥያቄዎችን በዘላቂነት የሚታይኖርበት አሰራር ለውጥ እንዲኖረው የተገለጸ ሲሆን የፖሊሲ ለውጥ የተደረገለት በጅልባ የሚገባው ስደተኛ ቁጥር ለመቀነስ ነው ተብሏል። የጥገኝነቱን ጥያቄዎችን ተቀባይነት ያገኙ ሰዎች ሀገሪቱን በመመለስ አስጊ አይደለም ተብሎ በሚታመንበትም ወቅት ላይ ወደ ሀገራችን እንደሚመለሱ ይደረጋል። አሁን ላይ ዩኬ ለጥገኝነት ጥያቄዎችን የ5 ዓመት የቆይታ ጊዜ ትፈቅዳለች። ከዚያም ስደተኛው በዩኬ በዘላቂነት ለመቀጠል ማመልከቷም ይቻላል። ፖሊሲ የተወሰደ ከደንማርክ እንደሆነ ተነግሯል። የደንማርክ ግዛት ዘመም ሶሻል ዲሞክራቲክ መንግስት በአውሮፕላን ጥንካሬ የስደተኞች ፖሊሲ መተግበሪያ ይታወቃል። ጥገኝነት ጥያቄዎች የ2 ዓመት የመኖሪያ ፍቃድ ከተወሰደ ማምለጥ ሲሞክሩ በተያዙት 7 ተጠርጣሪዎች ላይ የምርመራ ስራ መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የትራንስፖርት አገልግሎት የሚሰጠው መለሳ በተለምዶ ሸዋሸዋ የተባለው ወንጀል በመፈጸም ሞባይል ስልክ ሰርቀው ለማምለጥ ሲሞክሩ በተያዙ 7 ተጠርጣሪዎች ላይ ምርመራ ሲያረው መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹና አትሌት አለሙ አቤል ካርሳ እድላዊት መላኩና መቅደስ አቡሻ ኢዛን ባህሩና ጸጋይ ታደሰ እና መቅደስ አብዲሳ የተባሉ ሲሆኑ ሽፈራው ገበየው በተባለ ግለሰብ ላይ ወንጀልን የፈጸሙ በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ኩዬ ቁሊንጦ ተብሎ የሚጠራው አካባቢ ነው። ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ እንደሚመለከተው ተጠርጣሪዎቹ የሰሌዳ ቁጥር ኮድ 389261 ኦ በሆነው ሚኒባስ ተሽከርካሪ ትራንስፖርት አገልግሎት የሚሰጠው መሰል የግል ተበዳይን ጭነው እየተጓዙ ሞባይል ስልኩን ከኪሱ ከሰረቁ በኋላ ትራፊክ ይቀጣና ገቢና ግባ ብለው እንደወሰዱበትና ከወረዱ በኋላ ጥለው እንደሮጡ ተገልጿል። በትግል ተበዳይ ለወንጀሉ እንደተፈጸመ የተመለከቱ የህብረተሰብ ክፍሎችና ፖሊስ በጋራ ባደረጉት ክትትል ወንጀሉ ፈጽመዋል ተብለው የተጠረጠሩ 5 ሴቶች እና 2 ወንዶች ሳርስ አቦ ተብሎ በሚጠራው አካባቢ ሲደርስ ከአሽከርካሪ ወርደው ሊሰወሩ ሲሞክሩ በቁጥጥር ስር ውለዋል። በሌተናል ጄኔራል ታደሰ ወረደ የሚመራው የክልል ጊዜያዊ አስተዳደር ዛሬ በመጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወረራ ጦርነቶች ማስተናገዱን ተከትሎ ህዝብ በህዝባዊ መንበረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ በእነዚህም ህዝብ ለሚመራው ኢኮኖሚያዊ፣ ስነልቦናዊ ሌሎችም ቁሶ ማድረጉን አስታውቋል።